ሰላም ለእናንተ ይሁን ቅዱሳን፣ እንዴት አላችሁ? የብርሃኑ ጂሰስ ዩቲዩብ ቻናል ቤተሰቦች ሰላም ለእናንተ ይሁን፣ እንደምናችሁ። ዛሬ አቅምን ስለማወቅ ትንሽ የእግዚአብሔርን ቃል ሼር ላደርጋችሁ ስለወደድኩኝ ነው የመጣሁት። ስለዚህ ጥቂት ደቂቃ ከኔ ጋር አብረን እንቆያለን። አቅምን ስለማወቅ አስፈላጊነትና የእግዚአብሔር ቃል በዚህ ጉዳይ ላይ ምን እንደሚል ለማጥናት እንሞክራለን። የመጀመሪያው አሁን እኔ ማን ነኝ የሚለውን ጥያቄ መመለስ ያስፈልጋል። እኔ ማን ነኝ? ደግሞ ስለምንድን ነው የተፈጠርኩት? ጥሬ ምንድን ነው? ምን እችላለሁ? ምንስ አልችልም? የሚሉ ጥያቄዎችን መልሶ የሚኖር ሰው በጣም ደስተኛ ነው፣ ደግሞ በዛ ላይ አስተዋይ ነው ማለት ነው። እና ህይወት ማለት ለእነዚህ ጥያቄዎች መልስ የመስጠት ሂደት ነው። በአንድ ጊዜ ማን እንደሆናችሁ መልስ ማግኘት አትችሉም። በአንድ ጊዜ ደግሞ ለምን እንደተፈጠራችሁ ማወቅና ለዛ ብቻ መኖር የሚቻል ነገር አይደለም። ያ ማለት ምን ማለት ነው? ህይወት ማለት አሁን ለጠቀስኳቸው ጥያቄዎች መልስ ለመስጠት የምናደርገው ጥረትና ሂደት ነው ማለት ነው። እና ህይወትም ጣፋጭ የሚሆነው ስሜት የሚሰጠው ለዚህ ጥያቄ መልስ ለማግኘት የምናደርገው ጥረት ነው። ህይወትን የሚያጓጓ ጥሩና መልካም ደስ የሚያሰኝ የሚያደርገው እሱ። ስለዚህ ግን ነገር ግን እንዳለመታደል ሆኖ አንዳንድ ሰዎች ራሳቸውን ስለማያውቁ ራሳቸውን መቀበል ይከብዳቸዋል። ራስን መቀበል ራስን ከማወቅ ነው የሚነሳው። ስለ ራሳቸው ከፍ ያለ ግምት ያላቸው ሰዎች አሉ። በጣም ይሄ በእርግጥ በጣም በሽታ ነው። ኦቨር ኮንፊደንስ፣ ስለ ራስ ያለ በጣም ከፍተኛ ግምት ጤነኛ አይደለም። ለምሳሌ እኔ አምላክ እንደሆንኩ ባስብ ጤነኝነት አይደለም። ፈጣሪ እንደሆንኩ ባስብ ጤነኝነት አይደለም። ሁሉን እንደምችል ባስብ ጤነኝነት አይደለም። በሁሉ ቦታ እንደምገኝ ሁሉን እንደማውቅ ባስብ ጤነኝነት አይደለም። ከኔ በላይ ሰው የለም ብዬ ባስብ ይሄም ጤነኝነት አይደለም። ስለዚህ አእምሯችን በትክክል እየሰራ አይደለም ማለት የሆነ ነገሩ ተነክቷል ማለት ነው። እና ስለ ራስ በጣም ከፍ ያለ ከመጠን ያለፈ ግምት ጤነኝነት አይደለም። ማይችሉት ማያውቁት ነገር እንደሌለ ማሰብ ልክ አይደለም። ለዛ ነው ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 12 ቁጥር 3 ላይ ሲናገር እንደዚህ ይላል፣ እግዚአብሔር ለእያንዳንዳችሁ በሰጣችሁ እምነት መጠን ራሳችሁን በአግባቡ መዝኑ እንጂ ከሆናችሁት በላይ ራሳችሁን ከፍ አድርጋችሁ እንዳታስቡ በተሰጠኝ ጸጋ እያንዳንዳችሁን እመክራለሁ የሚለው ለዛ ነው። እግዚአብሔር አሁን ለምሳሌ መሪ ካደረገኝ ራሴን ገዢ አድርጌ ማሰቤ ትክክል አይደለም። የምመራቸውን ሰዎች የማገለግላቸው ሰዎች ናቸው። እግዚአብሔር እንዳስተምር እድል ቢሰጠኝ የጊዜ ጉዳይ የሁኔታዎች ነገር እዛ ነው ያስቀመጠኝ እንጂ እንዳስተምር እኔ ከማስተምራቸው ልጆች በላይ ነኝ ማለት አይደለም። ነገር ግን አስተማሪዎች ብዙ ጊዜ ተማሪዎችን የፈጠሩ ይመስላቸዋል። ሀብታሞች ድሆችን የፈጠሩ ይመስሏቸዋል። መሪዎች ገዢ ይሆናሉ፣ ማስተር ይሆናሉ። ሌላውን እንደ ስሌቭ የነሱ አገልጋይ ቶይ አድርገው መቁጠር ነገር አለ። ይሄ ማሰብ ከሚገባን በላይ ስናስብ ማለት ነው። እግዚአብሔር ግን የሚሰጠን አደራ ነው። እውቀት ቢሰጠኝ ከኔ በታች ላሉ ወይም እኔ የደረስኩበት ላልደረሱ ሰዎች ያለኝን ማካፈልበትን እድል አገኝበታለሁ እንጂ እኔ የተማርኩትን ያልተማሩ ሰዎችን ምንቅበት ነው ማለት አይደለም። እናት ነሰሰሪ እንደዛ ብለን ማሰባችን እንዳልኳችሁ ጤነኛ አይምሮ ያለው ሰው እንደዛ ያስብ እና ትዕቢት ጤነኝነት ስላልሆነ ነው። ትዕቢት በሽታ ነው። እና እግዚአብሔር መሪ ካደረገ ራስህን ገዢ አድርገህ አታስብ። መገለጥ ከሰጠን ችሎታ እንዳለን ማሰብ የለብንም። ተገልጦልን ነው። ትንቢት ባመጣ ያን መገለጥ ባመጣ እግዚአብሔር ነው ተናገሪያ ላይ መገለጡን የሰጠኝ እንጂ ተመራምሬ እንዳወቅኩት ትንቢት በመናገሬ ልኮራ ልታበይ አልችልም። እሱ ልክ አይደለም። እና የመፈወስ ስጦታ ቢሰጠን ለኢየሱስ ስም ክብር እናመጣለን። ያን ኃይል ላደረገው የታመመውን ለፈወሰው ለምጻሙን ላነጻው ለዛ ታላቅ ስም ለጌታ ለኢየሱስ ስም ክብር እንሰጣለን እንጂ ከኛ ኃይል ወጥቶ ፈውስ እንደሰጠን ልናስብ አይገባም። አጋንንትን በስማችን አናወጣም። እንደሚታወቅ እኔ አገልጋይ ብርሃኑ እባላለሁ። በብርሃኑ ስም ብዬ አጋንንት አውጥቼ አላውቅም። አጋንንት የሚገዛለት ስም አንድ ነው። በሱ ስም አጋንንት የሚያወጡ ሰዎች ሊታበዩ ሊኮሩ አይገባም። ስለዚህ ኃይል የሰጠን ጸጋን የሰጠንን እግዚአብሔርን እውቅና መስጠት ማሰብ የሚገባን እና ከዛ በላይ ልናስብ እንደማይገባን ማወቅ መረዳት በጣም አስፈላጊ ነገር ነው።
እና እግዚአብሔር በሰጠን ነገር ሌሎችን መጥቀም፣ ሌሎችን መባረክ፣ ለሌሎች በረከት መሆን፣ ለሌሎች ምሳሌ መሆን፣ እግዚአብሔር ቀዳሚ ካደረገን ለሚከተሉን ሰዎች ምሳሌ መሆን፣ እነሱን መርዳት፣ ማገዝ አስፈላጊ ነው እንጂ እግዚአብሔር በሰጠን እድል፣ እግዚአብሔር በሰጠን መሪነት፣ እግዚአብሔር በሰጠን ጸጋ፣ እግዚአብሔር በሰጠን ነገር ከኛ በታች ናቸው ብለን የምናስባቸውን ሰዎች ለመናቅ መብት ማግኘት ማለት አይደለም። ስለዚህ አሰሪዎች ስንሆን ሰራተኞቻችንን እንደ ባሪያ መቁጠር ሳይሆን እንደ አጋዥ መቁጠር በጣም ያስፈልጋል። ስለዚህ ስለ ራሳችን ጤነኛና ልከኛ እውቀት ሊኖረን ይገባል። ሁሉም ሰው በእግዚአብሔር መልክና ምሳሌ የተፈጠረ በመሆኑ ይህንን ሁልጊዜ መርሳት የለብንም። ዘፍጥረት ምዕራፍ 1 ቁጥር 26ን የእግዚአብሔርን ቃል መርሳት የለብንም። እግዚአብሔርም ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር፣ እኔ እግዚአብሔር መልክ ነኝ፣ ሰው ሁሉ እግዚአብሔር መልክ ነው። በእግዚአብሔር መልክና ምሳሌ የተፈጠረ ነው። እግዚአብሔር የሚወደው፣ እግዚአብሔር ያከበረው፣ እግዚአብሔር ያላቀው ነው። ድህነት የሰው ማብራሪያ አይደለም። ውበት የሰው ማብራሪያ አይደለም። ሀብት የሰው ማብራሪያ አይደለም። ሰውነት ከነዚህ ነገሮች ሁሉ የተለየ ክብር ነው። ስለዚህ አቅምን ማወቅ፣ ከፍተኛ ግምት ለራሳችን መስጠት ልክ አይደለም። ደግሞ በጣም ያነሰና የወረደ ግምት ለራሳችን ሊኖረን ደግሞ አይገባም። የማረባ የማልጠቅም ሰው እንደሆንኩኝ አላስብም፣ ማሰብም የለብኝም፣ ማመንም የለብኝም። ሁኔታዎች ሊነግሩን የሚፈልጉትን መጥፎ ነገሮች እግዚአብሔር በቃሉ ያለንን ነገር በማወጅ መገልበጥና መረዳት ያስፈልጋል። ማትረባ ነህ ሲል እግዚአብሔር ማይረባ ነገር አይፈጥርም። ማትጠቅም ነህ ሲል እግዚአብሔር ማይጠቅም ነገር አይፈጥርም። እኛ የእግዚአብሔር መልክና ምሳሌዎች የሆንን የከበርን ፍጥረቶች መሆናችንን ለጠላትና ለሁኔታ መንገድ መቻል አለብን። ስለዚህ እግዚአብሔር በነገር ሁሉ ጥበብንና ማስተዋልን ይስጠን። ማሰብ ከሚገባን በላይ እንዳናስብ፣ ማሰብም ከሚገባን በታች እንዳናስብ፣ የሰውነትን ልክ በእግዚአብሔር ቃል እንድናውቅና እንድንረዳ እግዚአብሔር ጸጋን ይጨምርልን። ተባረኩ።